ዳታ ፕሮሰሲንግ በአግባቡ ያልተሰነደ መረጃን ወደ ጠቃሚና የተደራጀ መረጃ የመቀየር ሂደት ነው። ዳታን የማይጠቀም የስራ ዘርፍ የለም። በኤክስፕሎዲንግ ቶፒክ ድረገጽ መረጃ መሰረት በመላው ዓለም ከ400 ሚሊዮን ቴራባይት በላይ አዳዲስ ዳታ በየቀኑ ይፈጠራል። ታዲያ ይህን እጅግ ግዙፍ የሆነ የዳታ ክምችት አደራጅቶ መተንተን ከዛም ለተገቢው ተግባር መዋል ከባድ ስራ መሆኑ አያጠያይቅም። ዳታን ፕሮሰስ ለማድረግ መታለፍ ያለባቸው የተለያዩ ሂደቶች አሉ። የመጀመሪያው ዳታ የመሰብሰብ ሂደት ነው። ከመረጃ ቋቶች፣ ከማህበራዊ ሚዲያዎች ብሎም ከተለያዩ ቦታዎች ያሉ ማንኛውንም መረጃዎች ይሰበሰባል። መረጃዎቹ ከተሰበሰቡ በኋላ ለሚቀጥለው የስራ ሂደት ያመች ዘንድ መረጃው ውስጥ ያሉ ስህተቶችና አላስፈላጊ የሆኑ ነገሮችን የማጥራት ስራ ይሰራል። በሶስተኛ ደረጃ የሚገኘው ሂደት የተጣራውን ዳታ በአግባቡ ማደራጀት ነው። በዚህ ሂደት ውስጥ ዳታዎች በየአይነታቸው ይደራጃሉ፣ ትርጉም የሚሰጡ መረጃዎች ይለያሉ፣ አላስፈላጊ ናቸው የተባሉ መረጃዎች ደግሞ ይቀነሳሉ። ዳታ ፕሮሰስ መደረጉ መረጃን መሰረት ያደረገ ውሳኔ ለመስጠት ትልቅ ግብዓት ይሆናል። አማዞን ኩባንያ በስፋት ተፈላጊ የሆኑ ምርቶቹን ለማወቅ ዳታ ፕሮሰሲንግን ከሚጠቀሙ ተቋማት መካከል በቀዳሚነት ይጠቀሳል። ግለሰቦች በበይነ መረብ ላይ የሚመለከቱትና የሚፈልጉትን ሰዎች ሊጠቀሙት ይገባል ብለው የሚያስቡትንና ስለ ምርቶቹ የሰጡትን አስተያየት በተለያየ የመረጃ ማግኛ ዘዴዎች ይሰበስባል። የተገኘውን ዳታ በመጠቀም የገበያውን ሁኔታ ተገንዝቦ ተፈላጊ የሆኑ ምርቶችን ለሽያጭ በማቅረብ ትርፋማነቱን እንዲጨምር አስችሎታል። በዳታ ፕሮሰሲንግ ሂደት መጨረሻ ላይ የሚገኘው ዳታ ማከማቸት ነው። ለተለያዩ አገልግሎቶች እንዲውል ታስቦ የተሰበሰበው ዳታ በአግባቡ ተሰንዶ ካልተቀመጠ ሊጠፋ ይችላል። ዘመኑ የደረሰበት ክላውድ ማከማቻ ስርዓት በመኖሩ ግን እንደ ቀድሞ የመረጃ ብክነትና መጥፋት አሳሳቢ ጉዳይ አይደለም። በፋይናንስ፣ በደህንነት፣ በትምህርት፣ በግብርና ብሎም በማንኛውም ዘርፍ ያሉ ዳታዎች ያለምንም ገደብ በክላውድ ስርዓት ውስጥ ተከማችተው መቀመጥ ይችላሉ። በአውሮፓውያኑ 2022 በንግድ ዘርፍ ከሚመነጨው ዳታ መካከል 60 በመቶ ያህሉ በክላውድ የመረጃ ማከማቻ ስርዓት ውስጥ እንደሚገኝ ስታስቲካ ድረገጽ አስታውቋል። ዳታ ለአርቲፊሻል ኢንተለጀንስ የጀርባ አጥንት መሆኑ ተደጋግሞ ይነሳል። ኤአይ ዳታን ከመጠቀም በተጨማሪ የዳታ ፕሮሰሲንግ ሂደትን ለማቀላጠፍ ያግዛል። በሚቀጥሉት 10 ዓመታት ውስጥ የዓለማችንን የአየር ሁኔታ መተንበይ ቢፈለግ በትንሹ ከ30 ዓመት በፊት የነበረ የአየር ሁኔታ መረጃ እንደሚያስፈልግ የአሜሪካው ናሽናል ዌዘር ሰርቪስ ይገልጻል። የ30 ዓመት ዳታ ከ300 ፔታባይት እና ከዚያም በላይ ሊሆን ይችላል። ይህን ዳታ ለመተንተን ከፍተኛ የመፈጸም አቅም ባላቸው ኮምፒውተሮች ያለ እረፍት ብንሰራ እንኳ ከ1 ዓመት ባነሰ ጊዜ ማጠናቀቅ የሚቻል ነገር አይደለም። አርቲፊሻል ኢንተለጀንስ ቴክኖሎጂን ብንጠቀም ግን ዳታው በጥቂት ቀናት ፕሮሰስ ተደርጎ ለሚፈለገው ተግባር መዋል ይችላል። እናም ሀገራትና ተቋማት የሚፎካከሩት ባላቸውና ባከማቹት ዳታ መሰረት እየሆነ መጥቷል። ይህን ታሳቢ ያደረገው የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ከፍተኛ የማከማቸት አቅም ያለውንና ዓለም አቀፍ ደረጃዎችን ያሟላ ዳታ ሴንተር ገንብቶ ጥቅም ላይ ውሏል።